አውቆኝ ነው መሰለኝ በሱፍ ነው የወጣሁት ዛሬ። በቃ ዝንጥንጥ ብዬለት ብራያን ኤምቦሞ ባስቆጠራቸው 2 ግቦች አትሌቲኮ ማድሪድን 2-1 በሆነ አጠቃላይ ውጤት አንደኛው ፔናልቲ ነው። ሌሲ ሜሲ ነው። በቃ ምንም አያመጡም። ላይክ ሱን ሂ ዊል ቢ አወር ስታር ቦይ። ኳስ አያያዙ እንዴት እንደሚያምር አይደን ሄቨን ወሳኝ ልጅ ነው። በዚህ እድሜው እንደዚህ ፐርፎርም እያደረገ ነው። ታክሎቹ በጣም እንትን ናቸው። ዲፌንስ ያደረግ ዞኑ እንደ ቼክ ሲያደርግ ምናምን ያበደ ነው። የካሪክ ቦል ይቀጥል ላይክ እንደ ኮሽ እንዳይልበት እንጂ በእነዚህ ልጆች ይሄንን መስራት ከቻለ የሆኑ ሚሲንግ ፒሶችን ስናሟላ ዩናይትድ ገራሚ ቡድን ይሆናል በሚቀጥለው ዓመት። እኔ ትልቁ ችግራችን ነው ብዬ ማስበው 2 ፉልባክ የለንም። በሉክሾና በዲያጎ ዳሎ ፕሪሚየር ሊግ ላይ የሆነ ጥሩ ውጤት እንይዛለን ወይም ዋንጫ እንመላለን ማለት ዘበት ነው። ለማንኛውም የስናፕድራገን ዋንጫ አሸናፊ ሆነናል። ከርስ ነው ይላሉ። ዊ ዱ ናት ጊቭ አፕ። ሼር አርግለት ለሪያል ማድሪድ ሼር አርግለት አባቴ። የለጠለጥኩ ቂጥን እንዲያስኪድና አሳየው፣ ንገረው፣ አስጠንቅቀው። ይስጋኝ ይብራኝ፣ ለባርሳም ንገረው፣ ለፒኤስጂም ንገረው፣ ለሙኒክም አባቴ ጌታ እየመጣል ነው በለው፣ አስጠንቅቀው። አልጨረስኩም አትሌቲኮ ሻምፒዮንስ ሊግ ላይ እንቀጥለዋለን። አልጨረስኩም ገና መጥቼልሃለሁ አባቴ፣ ግባና አውጣው። አረ ጠንካራ ቡድን ያለ ወገን። አረ ይሄ በቪኒና በብሩኖ ግማሬሽ ብቻ የሚቻል ቲም አይደለም። ይሄ ክለብ ማንቸስተር ዩናይትድ ነው። ይሁን አልቫሬዝ እና ኦሊሴን መጨመር አለብህ። አረ የከባድ ቲም ያለ እንዴ። እንኳን ደስ አላችሁ ፋሚሊ። የፕሪሚየር ሊጉን ዋንጫ ለማንሳት የእጅ ልምምድ የሚያደርጉበትን ጨዋታ ዛሬ አርገው የዋንጫው አሸናፊ ሆኗል። ካሪንግተን ማለት ነው። ታዳጊ ያፈራል። ለሌሲ ስንት ላይክ ይገባዋል? በዚህ ቪዲዮ አሳዩ። ብቻ በጣም ደስ ብሎኛል። በጣም የሚገርም ጨዋታ ነበር። አሸንፈናል። እንኳን ደስ አላችሁ። ሐሳባችሁን ኮሜንት ላይ አላችሁን አለን አማኑይ አማን ያርገው አማን ዋንጫ ይበላበት ፍሬንድሊ ምን ይሰራል? አሁን 90 ደቂቃ መጫወት 45 አይበቃም? አቋም መፈተሻ ነው። ፈተሽን እኮ በቃ አትሌቲኮ ቆንጆ ነው። በቃ ምን ያደርጋል ሌላው? ምን ይሰራል 90 ደቂቃ ማፋተግ? እንደዚህ ልጆች ጥሩ አላማ አላቸው። ኧረ በዚህ መላጣ ኬታ አባቱ ነው የመጣው በሚካኤል። እኔ እኮ በጥሩ ማዳረሻ አገኙ ለማቴ ምናምን ፍትፍት ምናምን አፈር ይበሉ። ከዚህ ቁጠሩለት ለሰውዬው ፀጉሩ እንዲቆረጥ